ምን አስበው ነው በጉ? ቆይ ኧረ ማነች ለመሆኑ? ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ ዩቲዩብ የተሰኘው አዲስ የዩቲዩብ ቻናል ነው። የዩቲዩብ ቻናሌን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ የዩቲዩብ ቤተሰቦቼ እንድትሆኑ ከወዲሁ ልጋብዛችሁ እወዳለሁ። እንግዲህ ሰሞኑን እንደምታውቁት የቫላንታይን ዴይ ደርሷል። ቫላንታይን ዴይ በቅርብ እንደሆነ ታውቃላችሁ። ስፔሻሊ እጮኛ ያላችሁ ሰዎች አሪፍ ጊዜያት እንደሚኖራችሁ ተስፋ አደርጋለሁ። ማንም ትሏቸው ከእናንተስ? እማዬ፣ 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 እማዬ አንቺ እንደ ማወራ እንዴ ምንድን ነው ሰው ነው? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድን ነው እናቴ ማወራው? እዚህ ጋር እናት ያለች እማዬ እያልኩ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል እንዴ? ነይ ላሳይሽ። ነይ እንዴት ነው ሰላም? የቅድሟን አሳየኋት። እዚህ ጋር አባዬን ታሳያቸው። አባዬ እማዬ ያንቺ አባዬን ታሳያቸው። እሺ ወደ ሰው ፍቅር ትይጂ ነው እማዬ። ኧረ አባዬ በይኝ በእናትሽ ሲያሳየው ነው ያለው። አትይም? ተይ ቆጭሻል። ታይ እማዬ ኧረ እማዬ ከሰው በታች አታርጊኝ። ታይ እማዬ እማዬ አላውቅም እንዴት ቫለንታይን ዴይን ተከብሮ እንዳሰባችሁ አላውቅም። ሜቢ ምናልባት ወጪ ምናምን እንደገባችሁ ከሆነ ይኸው ይሄ አማራጭ አንደኛው አማራጭ ነው። በመሸሽ አማራጭ ነው። አቶ ሴፍ ማን ዲሲ ይላል እንግዲህ አንደኛው አማራጭ ሴፍ ማድረጊያው መንገድ እንግዲህ በመሸሽ ነው። መኪና የሚያጥቡ ሰዎች ናቸው። ሌላ ምንም ማለት ነው። ይሄ የኔ ፕላን ነው። ባይዜ በፌብሩዋሪ 14 ላይ ማን አክብሮ ማን ይቀራል መቅመስ ነው እንጂ የሀገሬ ውሃ እንዴት ናፍቆኝ እንደነበር ልነግርሽ አልችልም። ወደ 63 ሀገር ውሃ ጠጥቻለሁ፣ ግን እንደ ሀገሬ ውሃ ጥሜን የቆረጠ አንድም የለም። ዲያስፖራ ነህ ማለት ነው። አወቅሽብኝ። ሁሉም እያወቀ ተቸግሬያለሁ። ይገርምሻል፣ እዛ ከተቀመጥኩበት ቦታ ውበትሽ ስቦኝ ነው ያመጣኝ። የምር ሰፈር ውስጥ ራሱ ውበትሽ ማግኔት ነው ይሉኛል። ያው ከአንተ አልበልጥም። እሱማ ከእኔ አትበልጭም፣ ግን ያው ቆንጆ ነሽ። ማሰቶልጁ ቢዩቲ ኢዝ ሚስትሪ ይላል ፈርጉሰን ላይፍ ኦፍ ዘ ቡክ ከሚለው መጽሐፍ። ፈርጉሰን የእግር ኳስ አሰልጣኝ አይደለም እንዴ? ፉትቦል ኤንድ ላይፍ የሚለው መጽሐፍ ለማለት ነው። ጽፏል። ታይላንድ ማሳጅ ቤት አለ እዚህ ኤምባሲ ታይላንድ፣ ዋናው ታይላንድ ዋና ከተማው ቤጂንግ መሀል ላይ ማለት ነው። ዲያስፖራ ግንኙነት ነው እንዴ እሱ ነገር? ግን ዲያስፖራዎች እስኪ የሆነ ነገር በሉን እንጂ ዝምማ አትበሉ። እውነት ሲኬድ እንደዛ ነው የሚሰከሰው እንዴ? ማወቅ ፈልጋለሁ። ግን እንዴ ማማዬ፣ ኤክስኪውዝ ሚ ደህና ነሽ? ዶንት ዩ ከዚህ ታውቃለህ? ኧረ ነው እንተዋወቅ ብዬ ነው። ከእንደዚህ አይነት ደሃ ወንድ ጋር የምታውቅ አትልቅም። ደሃ ወንድ? ያ እሺ ማን ነው ስምሽ? ቢያንስ ስምሽን ንገሪኝ። ምንድን ነው የሚያደርግልህ? ባይ ዘ ወይ አም ቲቲ። ቲቲ? ያ ማነች ለመሆኑ? ትባላለች? ኧረ ኤክስኪውዝ ሚ፣ እኔ ከሌባ ጋር መራራት ኤክስኪውዝ ሚ። እዚህ ሀገር ያየሁት ነገር ቅድሚያ ለእግረኛ የሚለው በትክክል ነው የሚሰራው። ባይዘው
ማለት ገና እግረኛው ማለት ነው። በቃ ጣፎ ጋር ሲያይ አያት ጋር ነው የሚቆመው። በእውነት ይጠብቀኛል። እለፍ ነው እንዴ አንተ ታልፍም እንዴ ልለውላ ደርሳለሁ። እዛ እኮ ማለት ነው ሊያልፍ ሊቀድም ነው ይመስለው ዜብራው እንዴ ሊሻገሩ ነው ብሎ ነው እዚህ ይቆሙታል ነው የምለው። ይቆሙታል እንዴ ምንድን ነው እንደዚህ የፈሩት? ሮጦ ይገባል ብለው ነው እንዴ እያልኩት። ሙስና ሀገርን በከፍተኛ ሁኔታ ከሚያቆረቁዙ ችግሮች መካከል አንዱ ነው። ለዚህ ነው በሙስና ምንም አይነት ቀልድና ድርድር የማናውቀው። አሁን ከዚህ ቀጥሎ የምጠራቸው ተቋማት በሙስናው ተቀፍድደው ዘብጥያ የተወረወሩ ናቸው። መኖር ለምኔ የመድኃኒት አስመጪ ጊዜያቸው ያለፈባቸው ከ7 እና ከ8 ዓመት በላይ የሆናቸውን መድኃኒቶች እያስገባ ከተለያዩ ሰዎች ጋር በመሞዳሞድ የህዝባችንን ጤና ሲያቃውስ ይዘነው ዘብጥያ ወርውረነዋል። ለዚህ ነው በሙስና ምንም አይነት ድርድር አናውቅም የምንለው። መኖር ለምን ነው የላካትችን ያዟት መንሻ ያው ለሱ ቢያንስም 10 ሚሊዮን ይስተካከላል። አሁን የጠራሁት ተቋም በስህተት ነው። እንደውም መድኃኒት ከማስመጣት አልፎ ፋብሪካውን በመትከል ለብዙ ሰዎች የስራ ዕድል ለመፍጠር እየተንቀሳቀሱ ነው። ሁለተኛ የክፍለ ከተማውን ስም ከመጥራት እቆጠባለሁ። የመንግስትን የህዝብን መሬት እንደ ቡሄ ዳቦ ከአንዳንድ አካላት ጋር በመሞዳሞድ ሲያድሉ የነበሩ እጅ ከፍንጅ ተይዘው ዘብጥያ ተወርውረዋል። ለሰፊው ህዝብ የምስራች። እነዚህን ወንጀለኞች ከገቡበት ዘብጥያ ሊያወጣቸው የሚችል ምንም አይነት ምድራዊ ኃይል ገንዘብ ነው። እውነት ነው። +5 መሀል ከተማ ላይ ገንዘብ ነው ያለው። አይታችኋል። ምንም የሚያወጣቸው ኃይል የለም ብሎ ነበር። አይነት ምድራዊ ኃይል ኃይል ጂዴል ለርሶ +5 ብር ይላል። እምብርት ቦታ ሙስና የእርገት ዝቅም ከፍ ማለት ይቻላል። +5 እቺ መኝታ ቤቷ በዚህ በጀርባ ይሁን ይጨመራል፣ ይስተካከላል። እያየ ይጨመራል። ክበሩ ያው ምንም አይነት ምድራዊ ኃይል ሊኖር ይችላል። እስካሁን ባደረግነው ጥናት ምንም የያዝነው ወንጀለኛ የለም። ሲኖር ግን ለሰፊው ህዝብ የምናሳውቅ ይሆናል። ሰፊው ህዝብ እንግዲህ በትዕግስት ጠብቁን፣ እናሳውቃለን። ለዚህ ነው አሁንም ደግሜ ላለው በሙስና ምንም አይነት ድርድር አናውቅም። አብረን እስካልበላል እስኪ አሁን ደግሞ ወደ ቆራሌው እንገባለን። ቆራሌ የሆነ መርማሪ ስትሆን ብሎ ይጀምራል። እስኪ እንየው። ቁራንዲ ማሮጌ ብረታ ብረት ቃጠሩ ሲያለው ነበር የሚለው። ዛሬ ግን በስሬ ወንጀለኛ ልጅ በመሆኑ በጣም ደስ ብሎኛል አለቃዬው። አዎ እናንተ ቆራሌዎቹ ከተባበራችሁ ወንጀለኞች እናጠፋለን። አሁን ከሆነ ድረስ አዎ ደርሻለሁ። ያለቀኝ ነው አውቀዋለሁ። ቲቪ ሽንት ከማስተጠባይ ማይሽጥልኝ ነገር የለም። ይሄማ ጥሩ ሰው ማለቄው አንተ ራሱ ነው በደንብ ይኸው። ኧረ አይደለም ማለቄው ደግሞ ሆና ወጣል። ዘነዘነ ይዘው ነው መሰለኝ። እኔን እኮ ነው የሚጠብቀው። እኔ ከርታታ አናቱ ነው አፈር ስለበዘነዘ ነው። ይልቁ ነው ሄደ ያዘው። ኧረ አለቃ ሁለቱም ሌባኔ ተራቁራሌው ነኝ። ቁራሌው ኮንኩ በቃ ተግዘኛለህ። ከዚህ የሚወጡ እቃዎች አሉ። በማዳበሪያ ላይ ተወስድልኛል። አንተ ኧረ እባክህ ብረታ ብረታው ምን ስንት ብር ያወጣሉ? ወደ 2 ሚሊዮን ምናምን የሚገመት 2 ሚሊዮን? አዎ ቆይ አንዴ። ሄሎ አለቃ ያስከው በቃ ሌባው ገሎኛል። ሬሴን ድሮ ቁራሌ ስለሆነ በብረት መታሉ አይደለም።
ደኒስ ማክስተኝ እንጂ ፊት ይታያል እኮ ለጅብት እና ከመሰርቀው ብረት ላይ ሻገር ሰራለታል። ምንድነው ወይ መኪና ላይ ዝም ብለን ነው እንዴ? መኪና እኮ ነበረኝ ሞተሩ የሚል አራት ጎማ የሚል አረ ስለኝ ማተለም እንዴ? አንተ ልጅ ግን ስልክ ጥናትን ጀምር። ኧረ አሁን ገና ነው የነካሁትኝ እኮ በአሁኑ ፈተና ብትወድቅ አታውቀኝም አላውቅህም። 3 days later ውጤት እንዴት ነው? አንተ ደግሞ ማነህ? ሰው ላይ ደግሞ ክፋት እንዳታስቡ ያደረጋችሁ ቪዲዮ ላይ ሻላላ ሻላላ ላላላ ሻላላ ላላላ ደስ አይልም ሲቀምሱ ሻላላ ሻላላ ላላላ ሰው ላይ ክፋት አታስቡ ሻላላ ሻላላ ላላላ ሻላላ ላላላ ሻላላ ደስ ይላል። እስኪ ውጭ ባርገን እንገባለን። አብራችሁን እስኪ ዩት እስኪ ውጭ ባርገን ትዝ ይለኛል ልክ እንዳሁን ለመጀመሪያ ጊዜ መቼም ማረሰው። እስኪ እናንተም አስቀምጡልኝ አጋጣሚያችሁ አካችሁ ለኔ ማስቀምጡልኝ እስኪ። አሁን ደግሞ ምናየው መኖር በጎች ሳይወዱ ሲቀሩ ነው። ሆን ብለው ቆራሌው በለው እንጂ ምን አስቦ ነው በጉ? ቆይ ክፉ በጎች ከእነዚህ ሰውራችሁ በእናትህ። ዩቱቤን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ይህ ዩቲዩብ ነው እንዴ? ከየት አመጣችሁ? አባትና እናት ናቸው ነው የሚያክል ጥቁር ልጅ መውለድ። አድማሱ ስንት ብር አለ እጅ ላይ? ከዛ ውጭ ምንም የለም። ቸግሮኛል እንዲያመርዱኝ 12 ላይ ከአፖስትል ጋር ላገልግል አሩቱ ኢማጡን ታቃሪ አንታም ቦቆጦ እምባቁ ዲዲ ማራጤ ለቆጦም ከወንድ ልጅ ከሰውነት አካሉ ምን ይመችሻል? ከንፈር። ይሄ ነገር ኤአይ ነው በሉኝ። ያው ብልቱ ይሄማ ኤአይ ነው። ይሄ አይመስለኝም። የለውበት እዚህ ነገር ላይ የለውበት። የነበረውን ብቻ ማሳየት ነው ያለኝ አማራጭ። እንዴ ሲገባለ ይኸው ተመልከት፣ ሲገባለ እንዴ ስትቀምሰው ማለት ነው። ማንኪያ መበላት የለበትም። እንደዚህ በእንጀራ መበላት አለበት። በጣም ነው የሚጣፍጠው። በነገራችን ላይ ሞክሩት። ገንፎን የሰራሁት እኔ ነኝ ለማለት ይከብደኛል። ቅልጥና ሂጄ ነው እየተሰራልኝ ማለት ነው። ግን እንደዚህ በእንጀራ ሞክሩት፣ ቆንጆ ነው። ጭራሽ በእንጀራ ሞክሩት አላለችም። በጆን ዳንኤል እና በጃኒ መካከል እሷ እንግዲህ ቪዲዮች ላይ እንደምትናገረው ከሆነ ሪሌሽንሺፓችን ግልጽ አልነበረም ምናምን ብላ ጀምራለች። በእርግጥ ግን ጎርቶኛል፣ ደብድቦኛል፣ አስፈራርቶኛል ምናምን እያለች እንደሆነ ከቪዲዮ ማየት እንችላለን። እስኪ እንስማት። ለአመታቶች የደበቁትን ሚስጥር ለነገራችን የመጣሁት አይ ነው። ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነውም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሽፕ ውስጥ ነበርኩኝ። ግን ሪሌሽንሽፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ
ኑረናል እና አሁን ትናንትና ደግሞ ለአካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ለእነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር እፈልጋለሁ እና አመሰግናለሁ። አካውንቴ ባኑ ነው። ከዚህ በፊት ዋርኒንግ ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እሷ እንግዲህ ሰጠችበት ነገር አለ። የሆቴል ሊያበላሽ እየሞከረ ነው የሚል ሀሳብ አላት። እንግዲህ እስኪ ጆን ዳንኤል ምን እንደሚል መስማቱ ጥሩ ነው። ከሁለቱም አቅጣጫ ማየቱ አይከፋም። አንዱ ብቻ ሰምተን ምንፈርድ ሰዎች አይደለንም። በእርግጥ ችግራቸውን ራሳቸው እንደሚፈቱ አምናለሁ፣ ግን መስማቱ ግን አይከፋም። ቤተሰቦች ቀድማ ለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላሉ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስምት ቤተኛ አንተ እንዳደወልክና ፖሊስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግራቸዋል። ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉም ነገር እያስረዳቸው ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ታሳየን ነገር አለ። ለሁላችሁም እድል አካውንቱን መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጡ። በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የሚሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ የወረድ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት የቱ አካውንት? ስለ እሱ አካውንት መዘጋ ዘግታለ አካውንት እኔ እንዴት አዘጋለሁ? ጆከር ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለም። ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔ ላይ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ የቲክቶክ ማናጀር አይደለሁም። ጠቅለል ታደርገዋለህ። ጥያቄዎችን ትልበልብህና ህዝቡ ያነሳውንና ያለው ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም አረ በማዘር ብሰማ ታለቅሳለች። እግዚአብሔር ነው እንዲህ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቅኝ። ከፈለገች በህግ ትጠይቅኝ፣ በህግ ጠይቃታለሁ። አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም አይደለ ማንም አታቆመኝም። አላዳምጥም። ጆከር እያመሰግናል። እንግዲህ ላይፍ ላይ እንደዚህ አይነት ነገሮች መፈጠራቸው አይቀርም። ስፔሻሊ ሪሌሽንሺፕ ላይ ግን የምንነካካበትን መንገድ ግን ማወቁ ግን ይጠቅማል ብዬ አስባለሁ። ስፔሻሊ ሪሌሽንሺፕ ሲሆን አንደኛ ንግግሮቻችን ኖርማል መሆን አለባቸው ብዬ አስባለሁ። ማለት ለመጎዳዳት ባይሆን እሷ ጋም እሱ ጋም ጉዳት ባይፈጠር ማለት የሆነ ነገር አወጣብሻለሁ ሳይሆን ወይም ደግሞ እሷም ደግሞ እንደዚህ አድርጎኛል የሚል አስተሳሰብ በማይኖርበት ወይም በመልካም ቢፈታ ሞስትሊ ይቀላል ብዬ አስባለሁ። ሁላችንም ሪሌሽንሺፕ በምንጀምርበት ሰዓት የተመጠነ የተስተካከለ ጥሩ አስተሳሰብ ያለው በተቻለን አቅም ደግሞ ሚስጥሮቻችንን የምንጠብቅበት ቢሆን ጥሩ ነው ብዬ አስባለሁ። እና ከሁለቱ እንደዚህ ነገሮችን ባንማር ጥሩ ነበር። ግን ያው እንግዲህ
ያው የምናያቸው እነሱ ናቸው፣ የሚታወቁት እነሱ ናቸው፣ ፌመሶቹ እነሱ ናቸው። ስለዚህ የሚመጣው ትውልድ የሚማረውን ነገር እንዲያስብ አይደለ? እኛም ራሱ ጤነኛ አይምሮ እንዲኖረን አይ ቲንክ ጥሩ አይነት አስተሳሰቦችን ብንይዝ ይመከራል ብዬ አስባለሁ። አልገባም ነው የምትቀነዘብ ልጅ ወንድ ሴት ልጅ ነው ሀገሪቱ ለስንት አይነት በሽተኛ አለ አይደል? ተማር ቢያንስ ጤና አለ። ቢያንስ ሰው ልጅ ከጤና በላይ ምን ይፈልጋል? ገንዘብ ይፈልጋል። እውነቱን ነው። እንደዚህ አታማር። ማማረር እኮ በጣም መጥፎ ነገር እኮ። አንተ ስንት ችግር የሌለው አለ አይደል? አንተ ቢያንስ ችግር አለ። ወጣት ነው። ሰው ልጅ ችግር በላይ ምን ይፈልጋል? መኪና ይፈልጋል። ማጽናት ያስከወስ የሌለው ነገር እኔ ባለው የሚያጽናና ሰው አለ እኮ ይበድል ይልታንስ እሺ በቃ ተረጋጋ። በቃ ይኸውልህ አንተ ቢያንስ ጤነኛ አይምሮ አለ እኮ ሰርተህ መብላት። ጤነኛ አይምሮ በላይ ሰው ልጅ ምን ይፈልጋል? ከጤነኛ አይምሮ በላይ ምን ይፈልጋል? ዱባይ ሄዶ መዝናናት። እውነት ነው። ዩቲዩቤን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ይህ ዩቲዩብ ነው።